እኔ ኦሎምፒክ ሊዮን ካምባክ ስናደርግ ቪዲዮ ስሰራ ስሜት ይሁን ያልክሽ ነበር። ያለቀስኩት በጣም አስደምሞኝ ነው፣ ገርሞኝ ነው። እንደዛ ማድረጋቸው አልጠበቁትም እና ገረመኝ። አሁን ማንቸስተር ተሸንፎ ደግሞ በቶተንሃም ዋንጫውን ሲያጣ ብዙ ሰዎች ሲያነቡ አየሁኝና በቃ ምንም አመቱን ሙሉ ሽንፈት ሳያዩ በመሀል ስብር ያሉ ደጋፊዎች ነው የሚመስሉት። ያው ስሜቱን አውቀዋለሁኝ፣ ግን ያን ያህል ስሜት እንደዛ አይነት ስሜት ያመጣል የቶተንሃሙ ሽንፈት። ማንቸስተር ካየ ነው ይሄን አመት ሙሉ ካሳየን ፐርፎርማንስ አንፃር ድንገታዊ ነው እንዴ? አልጠበቃችሁትም እና ነው። እኔ አሁን በርግጥ ተናድጃለሁኝ፣ ግን ያን ያህል አልተሰበርኩም። እውነቴን ነው የምላችሁ። እናንተ አሁን እኔ አስባችሁበት ይሁን እውነት እኔ ብዙ መቀበል ስላቃተኝ ነው። አመቱን ሙሉ ምንም ሽንፈት ያልቀመሰ ቡድን ያላችሁ ነው የምትመስሉት። ይሄን ስል ሊደብራችሁ ይችላል፣ አይመለከተኝም። እኔ ቲክቶክ የተሰማኝን ነው የማወራበት። ባይዘው ሊደብራችሁ ይችላል፣ የተመጻደኩም አይደለም። ግን የእውነት ነው እንዴ? ያ ስሜት የእውነት ነው እንዴ? በጣም ብዙ ጠብቃችሁ ነበር ማለት ነው እኮ ክለባችሁን ካለማወቅ ነው። ያ ደግሞ የሆነ እኔ ከዚህ በፊት የአርሰናል ደጋፊዎችን እናገር ነበር ስላችሁ ብዙ አትጠብቁ፣ ብዙ ከጠበቃችሁ ትሰበራላችሁ እላለሁኝ ይመስለኛል። ብዙ ጊዜ ትንሽ ነገር ስታገኙ እዚህ ቲክቶክ ልክ እንደ እናንተ ፈንገሶቹ ከሌላ ክለብም አለ አይደል ለትተራረባላችሁ ትንሽ ነገር ስታዩ እና ያችን ብዙ አውሮታችሁ መደበቅ ያቀታችሁና ትሰበራላችሁ። ከቡድናችሁ እናንተ ትቀድማላችሁ። ልክ እንደ አሁን እንደሌላ ክለብ ደጋፊ ፈንገሶች ማለት ልክ እንደ አርሰናል ክለብ ደጋፊ ፈንገሶች ኢንተር ወይስ ያ የስፔንን ቡድን ንቅጠም እያሉ ፒኤስጂን ሳያልፉ ሲሉ እንደነበሩ ከዛ ሲሸነፉ ስብር እንደሚሰላል ልክ እናንተም እንደዛ ናችሁ። እግር ኳስ እንደዛ አይደለም። ቡድኑን ማወቅ ነው ያለብህ። 18 በሊጉ የተሸነፈ ቡድን በቶተንሃም ተሸነፈ ብሎ ተሰብሮ የሚሄድ ደጋፊ መኖሩ እኔ በጣም ነው የገረመው። በጣም ብሽሽቁን ምናምን ፈርተህ ለማስመሰል ካልሆነ በቀር ያን ያህል የሚሰብር አይደለም። ወላሂ ነው የምላችሁ። ያ ደግሞ ካለማወቅ ነው። ዝግጁ ነበርኩኝ እኔ ለሚመጣው ነገር በሁኔታው ተናደድኩ ምናምን። ከዛ ደግሞ ወደ በጎ ነገር ተቀይሯል። እግር ኳስ ሞመንቱ እንደዚህ ነው። በርግጥ የሆነ ቀን ስሜት ጉዳይ ከዛ የሆነ ነገር ትረሳዋለህ። ሙሉ ሲዙኑን እኮ በማንቸስተር ሽንፈት ረሳ። አሁን እያልኳቸው አይደል ባለፈው እንደነገርኳችሁ የአርሰናል ደጋፊ በማንቸስተር ሽንፈት ሙሉ ሲዙኑን የነበረው በፒኤስጂ ወድቁትን በሊቨርፑል ዋንጫ የተነጠቁትን ረስተውታል። አሁን እናንተ የኛ የማንቸስተር ደጋፊዎች በፕሪሲዝን ድል ካደረገ ይሄ ሞመንት ትረስታላችሁ። እኔ በታሪኬ እኮ ማንቸስተር አይደለም ትልቅ ቡድን ሆኖ እንደዛ ሲዝን ያሳልፋል አላውቅም በታሪኬ። እኔ እንዴት እንደተጠበቃችሁ አላውቅም። ሌላው እኔ ስለ አርሰናል ሳወራ እባካችሁ እኔ አርሰናል ዋንጫ የሚቀረው ቡድን አድርጌ ስለምስለው ነው፣ ከማንቸስተር ጋር ስለማላፎካክረው ነው። ከዛ ደግሞ ኳስን ስለምወድ ነው ማወራው። እናንተ እሪ ብላችሁ 17ኛ ድረስ አትምጡ። ለምንድን ነው ራሳችሁን ከማንቸስተር ጋር የምታወዳድሩት? ሁሌ ነው የምነግራችሁ። ስለ አርሰናል ሳወራ እንዴ ስለ አርቴታ ምናምን ሳወራ አሞሪም እንኳን 17ኛ ያለ ቡድን ነው ያዘው እንዴ። አሞሪምን መብለጥ እኮ ምናምን እንደ ስኬት አትዩት። አርሰናል ዋንጫ የቀረው ቡድን ነው። ራሳችሁ እኮ እንዴ እናንተ ሊጉ ላይ ቶፕ የሆናችሁ ቡድኖች ደጋፊ ናችሁ። ለምን የመንደር ደጋፊ ትሆናላችሁ እናንተ? እኔ ያው ስለ ፉትቦል ነው ሳወራ። ለመተራረቡ ደግሞ የሚተራረቡበት በሲጁ እኔ ሞዴርን ነኝ። የቲክቶክ የምተነፍስበት ነው በእናታችሁ። ያው እናንተ እንዳትረበሹ ነው ይሄን የምላችሁ። ብዙ አጠብቁ ነው። እኔ እዝናናበታለሁ። ከደበረ ደግሞ ምንም ማድረግ አልችልም። ሀዊ አይደለም አልጨነቅልህም እናንተ። ሌላው ግን ዝርክዚ በጣም አሳዝኖኛል። እውነት በጣም አሳዝኖኛል። እንግዲህ ክረምት ላይ ነው የመጣው። የካሪንግተን ነው የሚመስለው።
ከቡድኑ ጋር ምንም አታችመንት ብዙ የለውም እንደዚህ እና ክረምት ላይ የፈረመ ተጫዋች አይመስልም። አይታችሁታል ፊቱ በጣም ነው ያዘነው እውነት ፎቶ በጣም አሳዝኖኛል። በተረፈ ያው አሞሪም ላይ ብዙ ትችቶችን እያየው ነበረ። በተለይ ባስተላልፉ ኡጋርቴን ጋርናቾ አሁን ማንቸስተር ቤት ውስጥ እንትናን ባስገባ እንትናን ባወጣ የሚባል ነገር አለ። ጋርናቾን እንደ አይኑን ባላየው የሚሉ ስንት አለው የሆነ ኳስ ሲስት ከዛ በሌላ ቀን ሌላ ሰው ሲገባ ወይ ጋርናቾን ባስገባው ይላል። ማን ተመርጣለህ እኛ ቤት ውስጥ? አሁንም አስረግጬ ለመነግራችሁ ሲንከባለል ለመጣ ችግር አሞሪም ተጠያቂ አላደረገውም። አሞሪም ስተት ከሰራ እንኳን ማንቸስተር ቤት ውስጥ ያለ ችግር ነው ለዛ ስተት የዳረገው ብዬ ነው የማስበው። ማንቸስተር ቤት ውስጥ ያለ የስኳድ ጥበት ነው እሱን ለዛ ችግር የዳረገው ብዬ የማስበው። ከሱ ብቃት ማነስ ችግር ነው ብዬ አላስብም። እውነት ለቴንሃግ ያ ሁላ ዝውውር ተደርጎለት የራሱን ተጫዋቾች አምጥቶ ምንም ማድረግ ላልቻለው አሰልጣኝ ጊዜ ሰጥተናል እንኳን ለአሞሪም። አሁንም ድረስ ነው የምላችሁ ቅንጣት ያክል ከአሞሪም ተስፋ አልቆረጥኩም። በሰው ልብስ እኮ ያለው እሱ የራሱ ልብስ መቼ ገዛ? ለዛ ለመላጣ እንኳን ጊዜ ሰጥተናል። ያ መላጣ የተጫወተብን መጫወት እኮ እንዴ የሸኘብን ያመጣብን እጅ በእጅ ገጥመዋል። ሁሌም እንደምላችሁ ያንን ታግሳችኋል እኮ ለሱ የተሰጠውን ጊዜ ሩቡን እንኳን አልተሰጠውም፣ ግማሹን እንኳን። ከዛ ተነሱና እንትናን ባስገባው እንትና አንድ ናቸው እኮ በዜግነት ነው የሚለያዩት እኮ። ማንንም መርጠህ ማንን ትተዋለህ? ግራ ግብት ብሏችሁ እኮ ነው። ይሄን የሚያደርጋችሁ ደግሞ ምንድነው ታውቃላችሁ? ቲክቶክ ላይ መታችሁ ለማውራት የምትቸኩሉት ለመፎከር ስላልቻላችሁ ነው። እግር ኳስን ለመዝናናት አይደለም የምታዩት፣ ወይም ከልባችሁ ስለምትደግፉ አይደለም። እዚህ ቲክቶክ ላይ መታችሁ ለመበሻሸቅ ነው። ያ ደግሞ ስለሆነ ክለባችሁ ሲጠናከር ሌሎች ሀያል ቡድኖችን መጋፋት ሲችል የዛኔ ነውና ደግፉ። እስከዛ ደግሞ ልክ አሁን በፊት ሌላ ክለብ ቪዲዮ እንደቀየሩት ቀይራችሁ ስኬታማ እስከሚሆን ጠብቁና መመለስ እንጂ ክለባችሁን ካወቃችሁ እንደዚህ ሪኦ አትሉም ነበር። እኔ ይሄን ነው የምለው። ያው ቪዲዮ በጣም ረጅም ነው አሳጥሬው ነው እንደውም ሙሉውን ቪዲዮውን ዩቲዩብ ላይ እንደውም ለቀዋለሁ። ገብታችሁ ዩቲዩብን ሰብስክራይብ በርግጥ አሁን ሞልቷል ማለት ይቻላል። በቂ ነው። ተከፋይ ለመሆን አሁን ሰዓት ነው የሚቀረኝ። ሰዓቷን ፕሌሊስት ውስጥ የገባችሁ ሙሉውን ቪዲዮዎችን ተመልከቱ። ያው ለነገሩ ብዙ የሚስብ ነገር አይኖርም። ተባብሩኝ ነው ይባላል መሰለኝ። አዎ ተባብሩኝ። ኤኒዌይስ ይሄ ነው የተሰማኝ ስሜት። ስብራቱ ትድናላችሁ ብዬ አስባለሁ። በጣም የተሰበራችሁ ስላላችሁ እስቲ እናንተ ደግሞ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ለወዳጅ ዘመዶቻችሁ መላክ እንዳትረሱ። እጅግ በጣም አመሰግናለሁ። ቴንክ ዩ